እንደ ጆርጅ ኤስ ክላሰን መሰረት ወይንም ዘ ሪቸስት ማን ኢን ባቢሎን መጽሐፍ መሰረት ሰባቱ ወርቃማ የሀብት መገንቢያ ህጎች ምን ናቸው? ሁሉም ወጪ ከመውጣቱ በፊት ነገ ማደግ የሚፈልግ ሰው፣ ለነገ ተስፋ ያለ ሰው ሁልጊዜ አስቀድሞ መጀመሪያ ለራሱ መክፈል አለበት። የሚያስፈልጉን ወጪዎች የምንፈልጋቸው ወጪዎች፣ የሚያስፈልጉን ወጪዎች አንገብጋቢ ግዴታ የሆኑ ወጪዎች ናቸው። ኒድስ ይባላል። ሶስተኛው ወርቃማ ህግ ወርቅህን አባዛው ይላል። ሶስተኛው ህግ ምን ማለት ነው? በማናውቀው ቢዝነስ ላይ ገንዘባችንን ኢንቨስት አናድርግ፣ አክሳሪ ይሆናል። አቋራጭ መንገድ፣ አጠራጣሪ የሆነ ትርፋማ የመሰሉ በፍጥነት በሾርት ወይ የሚያስገኙ የሚመስሉ ነገሮችን መጠንቀቅ መራቅ መቻል አለብን። ቢዝነሳችን ከታች ጀምሮ በእውቀት የተገነባ በልምድ የተገነባ ቀስ በቀስ እንዲያድግ ማድረግ መቻል አለብን። ቢዝነሶቻችን እንዴት ግራውንድ ማድረግ ይችላሉ? እንዴት መሰረት መያዝ ይችላሉ? አቅማችን ሲደክም እድሜያችን የጨመረ ሲሄድ መስራት የማንችልበት ዘመን ላይ ዋስትና እንዴት ሊሆኑ ይችላሉ? አሁኑ እሱን ቅረጽ ይላል ስድስተኛው ህግ። ስለዚህ ገቢያችን እንዲጨምር ከፈለገ፣ ኢንቨስትመንታችን ሰፋ እንዲሆን ከፈለገ፣ በደንብ ገቢ እንዲያስገኝልን ከፈለገን ራሳችን ላይ መጀመሪያ መስራት አለብን። በፎርማል ኤጁኬሽን ሊሆን ይችላል፣ በስልጠናዎች ሊሆን ይችላል፣ በሶሻል ሚዲያዎች በቪዲዮዎች ሊሆን ይችላል፣ በማማከር ሊሆን ይችላል፣ መንገዱ ላይ ካሉት ሰዎች ተሞክሮ በመውሰድ ሊሆን ይችላል። በተለያየ አጋጣሚ እውቀትን፣ ክህሎትን፣ ጥበብን ሁል ጊዜ ወደኛ ኤምብሬስ ማድረግ አለብን። ሀብት መሰብሰብ ብቻ በቂ አይደለም። የፈለገ ገንዘብ ገቢ ማግኘት ብቻ በቂ አይደለም። መቆጠብን ብቻ በቂ አይደለም። ያገኘነውን ሀብት ኢንቨስት በማድረግ ማትረፍ ስንችል ነው ዋናው ቁም ነገር። ሰላም ጤና ይስጥልኝ ውድ የእይታ ሰባት ዩቱብ ቻናል ቤተሰቦች እንዴት ቆያችሁ? እንዴት ከረማችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬ የምንማማርበት አንድ ትልቅ መጽሐፍ አለ። በዚህ ምድር ላይ በዚህ ዓለም አሁን ባለንበት ጊዜ በጣም በርካታ ባለጸጎችን፣ ባለሀብቶችን ያፈራ፣ ትላልቅ ሰዎችን ያፈራ፣ ብዙዎቹ ያነበቡት፣ የተገበሩት፣ በህይወታቸው የተጠቀሙት ትልቅ መጽሐፍ እናወሳለን፣ እንማማራለን። ከተጻፈ ኦልሞስት 100 ዓመታት ሆነዋል። ነገር ግን እንደ አዲስ ብዙዎቹ ወጣቶች፣ ብዙ ባለሀብቶች ይህንን መጽሐፍ እንደቃረሙት፣ እንዳነበቡት፣ ብዙ ነገር እንደተማሩት ይገልጻሉና እጅግ ድንቅ የሆነ መጽሐፍ ነው። ዛሬ የምንማማረው ያገኙትን ከሱ መጽሐፍ የተሰበሰበ። ከፕሮግራሙ ጋር እኔ መስፍን ከበደ ነኝ። መልካም ቆይታ። ለቻናላችን አዲስ የሆናችሁት መርሃ ግብሮቻችንን ለመከታተል ሳብስክራይብ በማድረግ ይጀምሩ። ለሌሎችም እንዲደርስ ሼር አድርጉላቸው። ይህንን ቪዲዮ ላይክ በማድረግ ይጀምሩ። እናመሰግናለን። ህይወትን ለመምራት አስቸግሮኛል፣ ኢንቨስት ለማድረግ አስቸግሮኛል፣ ገንዘብ ማናጅመንት በጣም ከብዶኛል፣ ብዙ ዘመናት ሞክሬያለሁ። ለምን? ለማንኛውም ሰው እጅግ ጠቃሚ የሆነ ትምህርት ነው። መጽሐፉ ዘ ሪቸስት ማን ኢን ባቢሎን ይላል። ባለጸጋው ሰውዬ በባቢሎን። ባቢሎን የሚባለውን ስም ስንሰማ እንደ ክርስትና ወደኋላ የጥንት ጊዜ በቅዱሳት መጽሐፍ ላይ በብዙ ቦታ ስለተጻፈ እናስታውሳለን። ጥንታዊት አገር ናት። በጣም በሚገርም ሁኔታ ይቺ ሀገር አሁኑ በዚህ ዘመን ኢራቅ በምትባል አገር ውስጥ ከዋና ከተማቸው ከባግዳድ ወደ ደቡባዊ አቅጣጫ እንደምትገኝ ነው መረጃዎች የሚያመለክቱት። ይቺ ባቢሎን የነበረች ከተማ በወቅቱ ለዓለም የንግድ መስመሮች ማዕከል የነበረች ከተማ እንደሆነች መረጃዎች ወይ ዶክመንቶች ያውሳሉ። አውሮፓንና ኤስያ አገራትን፣ ታናሹን ኤስያ፣ መካከለኛው ምስራቅን ጨምሮ ለዓለም ማዕከላዊ ቦታ እንደሆነች ነው ባቢሎንን የታሪክ መዛግብት የሚያወሱት። በመሆኑም የብዙ ነጋዴዎች፣ የብዙ ኢንቨስተሮች፣ የብዙ ቀረጦች፣ የብዙ ግብሮች፣ ብድሮች፣ ቢዝነሶች የሚካሄዱባት፣ ግብርናዎች እጅግ የሚታወቁባት፣ ንግዶች በጣም ሀያል የሆኑባት፣ በብዙ መንገድ ብዙ ቢዝነስ፣ ብዙ ህይወት፣ ብዙ ኢንቨስትመንት የሚካሄድባት ሀብታም ከተማ፣ ባለጸጋ ከተማ ነበረች። ምዕራቡንም ሀገር ሩቅ ምስራቁና ማዕከለኛው ምስራቁን አንድ ላይ እንደ ድልድይ የምታያይዝ ሀገር ነበረች ባቢሎን። መጽሐፍ ቅዱስ ላይ የባቢሎን ግንብ ወይንም ኤንሸንት ባቢሎን ዎል የሚባለውን እናውቃለን ታሪኩን። እና በጣም ሀብታም ሀገር፣ ባለጸጋ ከተማ ነበረች ነው።
እዛ በጥንቱ ጊዜ የነበሩትን የባለጸጋዎችን ዶክመንቶችን በማሰባሰብ ስቶሪዎችን በማሰባሰብ ታሪኮችን፣ ገንዘብ አያያዛቸውን፣ ገንዘብ ማኔጅ የሚያደርጉበት ማስተዳደር የሚችሉበት ሲስተማቸውን፣ ገንዘብን እንዴት እንደሚሰሩ የነበራቸውን ዶክመንት በማሰባሰብ በ1920ዎቹ ውስጥ አሜሪካዊው ጸሐፊ ኢንተርፕሪነር ጆርጅ ሳሙኤል ክላሰን የሚባል ሰው የጻፈው መጽሐፍ ነው። ዘ ሪቸስት ማን ኢን ባቢሎን የሚባለው ታላቁ መጽሐፍ የፋይናንስ ነክ እውቀት፣ የገንዘብ ነክ እውቀት ያለበት እጅግ በወቅቱ የነበሩ ባለጸጎች፣ ሀብታሞች ገንዘብን እንዴት ትሪት እንደሚያደርጉት፣ እንዴት ማኔጅ እንደሚያደርጉት፣ እንዴት ሀብታም መሆን እንደሚቻል የተናገሩትን በዶክመንት ያስቀመጡትን እነኛ ነገሮችን በማሰባሰብ የጻፋቸው ዶክመንቶችና ለአሁኑ ሰው ለኛ እጅግ ወሳኝ የሆነ ከኛ በፊት የነበሩ ሰዎች ባለፉት 100 ዓመታት የተጠቀሙት ተአምራዊ የሚመስል መጽሐፍ ነው። ዘ ሪቸስት ማን ኢን ባቢሎን። ከዚህ መጽሐፍ አንደኛ እንድታነበው ሪኮመንድ አድርጋለሁ። ለቢዝነሳችን፣ ለኑሯችን፣ ለገንዘብ አያያዝ፣ ገንዘብን ለማምጣት፣ ስራዎችን ክሬት ለማድረግ፣ ለብዙ ነገሮች እጅግ ጠቃሚ መጽሐፍ ነውና የሆነ እውቀት አዳርግልናል። ስለዚህ እንድታነበው አንደኛ ሪኮመንድ አደርጋለሁ። እኔ መጽሐፉን ሰብሰብ ተደርጎ ጭብጥ የተባሉት 6 እና 7 ነገሮችን ለማንሳት ነው ዛሬ እዚህ የተገኘ ነውና እነኛ ዋና ዋና ቁም ነገሮች መጽሐፍ ላይ ያሉት ነገሮች 5-6 ነገሮች ምንድን ናቸው? ምንስ እንማራለን? የሚባሉ ነገሮችን ማንሳት ያክል ነው። እስከዚህ ሰዓት ከቆያችሁ ቪዲዮውን ወዳችኋል ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሌሎችም እንዲደርስ ሼር አድርጉላቸው። ከዚህ መጽሐፍ የሀብት ግንባታ 7 ወርቃማ ህጎች የሚባሉትን እናነሳለን። ወደ ህይወታችን እንቀይራለን፣ እንወስዳቸዋለን፣ ተሞክሮ ትምህርት እናደርጋቸዋለን። እንደ ጆርጅ ኤስ ክላሰን መሰረት ወይንም ሪቸስት ማን ኢን ባቢሎን መጽሐፍ መሰረት 7ቱ ወርቃማ የሀብት መገንቢያ ህጎች ምን ምን ናቸው? እነሱን እስቲ በተራ እንያቸው። እጅግ ከታመኑት 7ቱ የሀብት ግንባታ ወርቃማ ህጎች መካከል አንደኛው መጀመሪያ ለራስ ክፈል የምን በተለያየ መንገድ ትንሽም ትልቅም ገቢ እናገኛለን። ምንም ያክል ገንዘብ 100 ሺህም ይሁን 100 ብርም ይሁን 1 ሺህም ይሁን የምናገኘው ገቢ ምናል ካለን ያንን ገቢ ካገኘን በኋላ እነዚህ ያገኘናቸው ገቢዎች እንዲወጡ ለወጪ የሚያስፈልጉ የወጪ ገንዘብ ይኖራል። ወጪዎችን ከማውጣታችን በፊት ኤክስፔንዲቸር የሚባሉት ወጪዎችን ከማውጣታችን በፊት መጀመሪያ አንድ ሰው ካገኘው ገቢ ለራሱ መክፈል ማስቀደም አለበት የሚል ወርቃማ ህግ አለ። ጆርጅ ኤስ ክላሰን ለራስ መክፈል ማለት ነው ከምናገኘው ከማንኛውም ገቢ እንደ እምነታችን እንደ ሃይማኖታችን መሰረት ለፈጣሪ የምንከፍለው አስራት እንዳለ ሆኖ ማንኛውንም ወጪ ከማውጣታችን በፊት አንድ ሰው ለራሱ ሊከፍል ይገባል። ብዙ ወጪዎች አሉ። የቤት ኪራይ ይኖራል፣ የምግብ ወጪ ይኖራል፣ የፍጆታ እቃዎች አሉ፣ የልብስ እና ሌሎች ወጪዎች አሉ፣ የሶሻል ጉዳያችን ወጪዎች አሉ። ሁሉም ወጪ ከመውጣቱ በፊት ነገ ማደግ የሚፈልግ ሰው፣ ለነገ ተስፋ ያለ ሰው ሁልጊዜ አስቀድሞ መጀመሪያ ለራሱ መክፈል አለበት። ለራሳችን ልንከፍል ያስፈልጋል አስቀድመን። ይህ ማለት ምንድነው? ከምናገኘው ገቢ ቢያንስ 10% ከ100 10 ብር ከ220 ብር 10% ቢያንስ መቆጠብ ይገባናል። ቁጠባ ያስፈልጋል። ዓለማት ያደጉት የባቢሎን ህዝቦች ባለጸጋ የሚባሉ ህዝቦች ያደጉት ዛሬ 100 ዓመት ታሪክ ነው መጽሐፍ የተጻፈበት ነው እንደለዛ እንጂ እነዚህ ፓራብሎች የነበሩበት ዘመን 4000 ዓመት ወደ ኋላ ይሆናል ማለት ነው። ረጅም ዓመት 4000 ዓመት ወደ ኋላ ሄደው ያለውን በዚያ ጊዜ የነበሩ ሰዎች ልምድ ነው አሁን እያነበብን ያለው። መጽሐፉ የዛሬ 100 ዓመት ተጻፈ። የእነኛን ልማዶችን ነው ዛሬ የተማርን ያለነው። ለራሳችን መክፈል አለብን ይላሉ የባቢሎን ሰዎች፣ የባቢሎን ባለጸጎች፣ ሀብት የገነቡ ሰዎች፣ ለራሳቸው የከፈሉ ሰዎች፣ ገንዘብን እንዲሰራ ያደረጉ ሰዎች መጀመሪያ አስቀድመን ከማንኛውም ገቢ ወጪ ከማውጣታችን በፊት ለራሳችን ልንከፍል ያስፈልገናል። ይህ ደግሞ ለነገ ኢንቨስትመንታችን፣ ለነገ ቢዝነሳችን ወሳኝ አስተማማኝ እንዲሆን ያደርጋል ይሉናል የባቢሎን ሰዎች። ስለዚህ ከነኛ ተሞክሮ የመጀመሪያው ፕሪንሲፕል የመጀመሪያው ወርቃማ ህግ አንድ ሰው ከሚያገኘው ገቢ ለራሱ አስቀድሞ ሊከፍል ይገባል። ምክንያቱም የደከምንበት ነው፣ የለፋንበት ነው፣ የሰራንበት ነው፣ ብዙ ያደረግንበት ነው። ስለዚህ አስቀድመን ወጪዎች ኦልሬዲ ይወጣሉ። ስለዚህ መልሶ ወደኛ
የምናመጣቸው ላይሆኑ ይችላሉ። አብዛኞቹ ወጪዎች እንደዛ ናቸው፣ የሚወጡ ናቸው። ነገር ግን ቀጣይ ህይወታችን ጥሩ እንዲሆን ኢንቨስት ለማድረግ ቢዝነስ ለማስጀመር ከደከምንበት ከሰራንበት አስቀድመን መቆጠብ ያስፈልገናል። አትሊስት 10% ኦፍ አወር ኢንካም። አንደኛው ወርቃማ ህግ ይሄ ነው። ሁለተኛው ወርቃማ ህግ ወጪህን ተቆጣጠር የሚል ነው። ወጪያችንን እንድንቆጣጠር ሪከመንድ ያደርጋል ይህ መጽሐፍ። ዘ ሪቸስት ማን ኢን ባቢሎን። በወቅቱ የነበሩት ቅድም ያነሳናቸው የባቢሎን ዘመን ሰዎች፣ ባለጸጎች፣ ሀብት የገነቡ ሰዎች ወጪያቸው እንዴት መውጣት እንዳለበት ወጪ ቢያንስ በሁለት ካቴጎሪ በሁለት ምድብ መክፈል ይችላሉ ወይንም መክፈል እንችላለን። አሁን አንገብጋቢ ወጪ፣ አንገብጋቢ ያልሆነ ወጪ፣ የሚያስፈልጉን ወጪዎች፣ የምንፈልጋቸው ወጪዎች። የሚያስፈልጉን ወጪዎች አንገብጋቢ ግዴታ የሆኑ ወጪዎች ናቸው፣ ኒድስ ይባላል። እኛ የምንፈልጋቸው አንገብጋቢ ያልሆኑ ወጪዎች በተለያየ መልክ እንግዛ ብንል ብዙ ነገር ነው የምንገዛው፣ ብዙ ነገሮች ወጪ እናወጣለን። እነኛ አንገብጋቢ ያልሆኑ ወጪዎች ናቸው፣ ዋንትስ ይባላሉ። ስለዚህ ወጪዎች ውስጥ በጣም አንገብጋቢና አንገብጋቢ ያልሆኑ ወጪዎች ተብሎ መለየት አለባቸው። ስለዚህ አስቀድመን ገንዘብ ወጪ ማድረግ ከመጀመራችን በፊት ወጪያችን ምን አይነት ወጪ ነው የሚባለው ነገር ማወቅ አለብን፣ መቆጣጠር አለብን። አለዚያ ኢንቨስት እንዳናደርግ እንዳንቆጥብ የሚያደርጉት አላስፈላጊ የሚወጡ ወጪዎች ሊሆን ይችላሉ። ስለዚህ አንገብጋቢ ወጪዎች ምንድን ናቸው? በሳምንት በወር ውስጥ አንገብጋቢ ያልሆኑ ግን እየወጡ ያሉ ወጪዎች ምንድን ናቸው? እነዚህን ሰግርጌት ማድረግ አለብን። እነኛም መለየት ከቻለን አንገብጋቢ ለሆኑ ወጪዎች ብቻ ማውጣት ስንጀምር የሆነ ገንዘብ የሆነ መጠን መቆጠብ እንጀምራለን ማለት ነው። ይሄ ደግሞ ለሚቀጥሉ ህይወታችን ጥሩ መንገድ፣ ትልም ይሆናል፣ መነሻ ይሆናል፣ እርሾ ይሆናል። ስለዚህ ሁለተኛው ወርቃማ ህግ ደክመን ከምናገኘው ሰርተን ከምናገኘው ማናቸውንም ገቢ መቆጣጠር፣ አንገብጋቢና አንገብጋቢ ያልሆኑ ወጪዎችን መለየት፣ ማኔጅ ማድረግ አለብን። ይህ እጅግ ወሳኝ ወርቃማ የሆነ ሁለተኛ ህጋቸው። ገቢዎች በየጊዜው በተለያየ አጋጣሚ እያደጉ ሲሄዱ ፍላጎቶቻችንም በዚያ ልክ እያደገ ይሄዳል። አያችሁ። ስለዚህ እንዳንቆጥብ ያደርጋል፣ እንዳናድግ ያደርገናል። ለቀጣይ ህይወታችን ኢንቨስትመንት የሚሆን ለንግዳችን የሚሆን የሆነ ነገር እርሾ እንዳናስቀምጥ ያደርገናል። ገቢያችን ሊጨምር ይችላል፣ ወጪያችን ግን ቢሆን መቆጣጠር ያስፈልጋል። ጀስት ኮንትሮል ማድረግ አለብን። ወጪያችን ኮንትሮል ማድረግ ካልቻለን ለማያስፈልጉ አንገብጋቢ ያልሆኑ ነገሮች ወጪ ያወጣን ቀጣይ ህይወታችን ሚዘብል እናደርጋለን። ቢዝነስ እየፈለገን ማድረግ ቢዝነስ መስራት አንችልም። ኢንቨስት ማድረግ እየፈለገን ኢንቨስት ማድረግ አንችልም። ስለዚህ ወጪዎችን ኮንትሮል ማድረግ አለብን። ፍላጎታችን ኮንትሮል ማድረግ አለብን። በጣም የሚያስፈልጉ ወጪዎችን ማስቀደም መቻል፣ ሌሎችን ትንሽ መቆጣጠር መቻል አለብን ማለት ነው። ሁለተኛው ህግ ወጪዎቻችንን መቆጣጠር እጅግ አስፈላጊ ወርቃማ ህግ ነው። እንደ ጆርጅ ኤስ ክላሰን መጽሐፍ መሰረት ሶስተኛው ወርቃማ ህግ ወርቅህን አባዛው ይላል። ሶስተኛው ህግ ምን ማለት ነው? ያገኘኸውን ገንዘብ ቆጠብክ፣ ተቆጣጠርክ፣ በሁለቱ ፕሪንሲፕሎች በሁለቱ ህጎች። አሁን ደግሞ የቆጠብነውን ገንዘብ ማስቀመጥ ብቻ ሳይሆን ይበሰብሳልና ሌሎች ይጠቀማሉና ከባንክ ቤት ውጭ ብናስቀምጥ እንኳን የገንዘቡ መጠን በየቀኑ በየደቂቃው እየቀነሰ ነው የሚሄደው ከዓለም አጠቃላይ ኢንፍሌሽን ጋር ተያይዞ ማለት ነው። ስለዚህ ያስቀመጥነውን ገንዘብ ታታሪ ሰራተኛ እንዲሆንልን ማድረግ አለበት። ገንዘብን መስራት አለበት፣ ኢንቨስት መደረግ አለበት ማለት ነው። ትንሽም ትልቅም ስራ በአካባቢያችን ወይንም ወጣ ባለመልክ እንደኛ ሁኔታ ይለያል። መስራት የምንችለው ነገር ከትንሽ ጀምሮ ገንዘብን ማባዛት ካልቻለ ገንዘቡ እየቀነሰ እየበሰበሰ ይሄዳል፣ ወይንም ለሌላ ሰው ኢንቨስት ይደረጋል፣ ሌላ ሰው ይጠቀማል። ስለዚህ ያጠራቀምነውን ገንዘብ ምናልባት አበዳሪ ተቋማት ወይ ያስቀመጥንበት ቦታ ፋይናንስ ተቋማት 2-3 እጥፍ 4 እጥፍ አድርጎ የሚያበድሩ ከሆነ ያንን ወስደን ገንዘብን እንዲሰራ ታታሪ ሰራተኛ እንዲሆን ማድረግ አለብን። ሶስተኛው ወርቃማ ህግ ወርቅህን አባዛው፣ ገንዘብህን ኢንቨስት አድርግ ማለት ነው። በምን ስራ ላይ እንዴት ያለ ቢዝነስ? በተለይ በአሁኑ ዘመን ቢዝነሶቻችን ለመስራት እውቀቶች፣ ልምዶች፣ ጥበቦች በእጃችን ሆነዋል። ቴክኖሎጂ በእጃችን ነው ያለው። አካባቢያችን ላይ ያለውን ችግር ከዚህ በፊት በለቀቅነው ቪዲዮዎቻችን ላይ ብዙ ነገሮችን ማየት ይቻላል። ቢዝነሶች እንዴት ክሬት ይደረጋሉ? ከየት ይነሳሉ? ልምዳችን ምን ይመስላል? ፓሽናችን ምን ይመስላል? እውቀታችን ምን ይመስላል? በዚያ ልክ በአካባቢያችን የሚታየው ሰው ማህበረሰቡ የሚፈልገው ነገር እኛ ማቅረብ የምንችለው ነገር፣ ወጣት፣ ህፃን፣ ቤተሰብ፣ ኮሚኒቲ የሚፈልገው ነገር ምንድን ነው? ከትንሽ ነገር እንጀምር። ገንዘቡ ቁጭ ብሎ በኢንፍሌሽን አኳያ እየቀነሰ ከሚሄድ
ራሱን በራሱ ትንሽ ቢሆን የሚያሳድግበት ከትንሽ ጀምሮ የሚያድግበት ወርቃማ ማባዣ ማድረግ አለብን። ታታሪ ሰራተኛ ማድረግ አለብን። ስለዚህ ገንዘብን መስራት አለበት። የግድ የኛ ኢንቮልቭመንት ላይ ያስፈልግ ይችላል። በተለያየ መልክ እንሰራለን። ከትንሽ ብር ጀምሮ፣ ከትንሽ ሀብት ጀምሮ፣ ከትንሽ እሴት ጀምሮ። ስለዚህ ሶስተኛ ወርቃማ ህግ ወርቅህን አባዛው፣ ገንዘብን ኢንቨስት አድርግ። ዘ ሪቸስት ማን ኢን ባቢሎን በሚባለው መጽሐፍ መሰረት የሀብት ግንባታ አራተኛው ወርቃማ ህግ ሀብትህን ከኪሳራ ጠብቅ የሚል ነው። ሀብታችንን የቆጠብነው ነገር ወይንም ኢንቨስት የምናደርገው ነገር ከኪሳራ እንዴት እንጠብቃለን? በዚህ ወርቃማ ህግ ላይ ጸሐፊው ጆርጅ ኤስ ክላሰን እንዲህ ይላል። ሀብታችንን ከኪሳራ ለመጠበቅ መጀመሪያ ኢንቨስት የምናደርገው የምንጀምረው ቢዝነስ ማወቅ አለብን። የምንጀምረውን ቢዝነስ ማወቅ አለብን። አጠራጣሪ፣ አቋራጭ መንገድ፣ ፈጣን የሚመስሉ ነገሮችን መጠንቀቅ፣ መራቅ መቻል አለብን ይላል ጸሐፊው። ስለዚህ ኢንቨስት የምናደርግበት ገንዘባችንን ለብዙ ጊዜ ቆጥበን እንስራ ብለን ወደ ቢዝነስ ስንሄድ የምንሰራው ቢዝነስ አይነት ማወቅ አለብን። በተወሰነ ደረጃ በዚያ መንገድ ላይ ያሉ ሰዎች፣ ልምድ ያላቸውን ሰዎችን ማማከር መቻል አለብን ይላል ጸሐፊው። በማናውቀው ቢዝነስ ላይ ገንዘባችንን ኢንቨስት አናድርግ፣ አክሳሪ ይሆናል። አቋራጭ መንገድ፣ አጠራጣሪ የሆነ ትርፋማ የመሰሉ በፍጥነት በሾርት ወይ የሚያስገኙ የሚመስሉ ነገሮችን መጠንቀቅ፣ መራቅ መቻል አለብን። ቢዝነሳችን ከታች ጀምሮ በእውቀት የተገነባ በልምድ የተገነባ ቀስ በቀስ እንዲያድግ ማድረግ መቻል አለብን ነው። በአንድ ጀንበር፣ በአንድ ዓመት፣ በአንድ ወር በጣም የናጠጠ ሀብታም ለመሆን መሮጥ ለኪሳራ ይዳርገናል። ስለዚህ ልክ እንደ ሰው እንደ ተፈጥሮ የሰው እድገት፣ የእጽዋት እድገት፣ የእንስሳት እድገት ተፈጥሮ እንትኑን እያወቀን እየተረዳን ቢዝነሱ ምን እንደሚመስል ፍሮም ዘ ስክራች ፍሮም ግራስ ሩት ለብል እያወቀን እያደገን መምጣት አለበት። ትርፉ የገንዘብ ብቻ አይደለም፣ የእውቀት፣ የክህሎት፣ የጥበብ በዛ ቢዝነስ ውስጥ ያሉ ነገሮችን እያወቅን እንሄዳለን። በአጭሩ በአቋራጭ የምንሄድበት ቢዝነስ አንደኛ ለኪሳራ በጣም ተጋላጭ ነው፣ ሁለተኛ ጠራጣሪ ነው፣ ሶስተኛ ህገወጥም ሊሆን ይችላል፣ አራት ደግሞ ስለ ቢዝነሱ ብዙ እውቀትም ላይኖረን ይችላል፣ አያሳድገን ለሌሎች ተሞክሮ ለመስጠት ወደፊት ደግሞ በዛ ቢዝነስ ለመቀጠልም ልምዱ ይህን ያክል እዚህ ግባ የማይባል ይሆናል። ስለዚህ አቋራጭ ነገሮችን መጠንቀቅ አለብን። የማናውቀው ቢዝነስ ላይ ገንዘባችን አናፈስም። እነኚህ ነገሮች ለኪሳራ ይዳርጉናል። ስለዚህ መጠንቀቅ አለብን የሚባል ወርቃማ ህግ አለው ዘ ሪቸስት ማን ኢን ባቢሎን የሚባለው መጽሐፍ። ስለዚህ አራተኛው ህግ ይሄ ነው፣ ሀብትህን ከኪሳራ ጠብቅ የሚል። ከጥንት ባቢሎናውያን ጆርጅ ሳሙኤል ክላሰን ከሰበሰባቸው ዶክመንቶች ለሀብት መገንባት 7 ወርቃማ ህጎች ከተባሉት ህጎች መካከል አምስተኛው ህግ መቅረት የሌለበት ህግ የመኖሪያ ቤትህን ትርፋማ ኢንቨስትመንት አድርገው። መኖሪያ ቤት ሊኖረን ይገባል። ፕሪንሲፕል ነው፣ ህግ ነው። ኢንቨስት አድርገን እየነገደን ከምናገኘው ትርፍ ላይ ቆጥበን መኖሪያ ቤት መስራት ለብዙ ነገሮች ለቀጣይ ቢዝነሶቻችንም እጅግ ጠቃሚ ነው። ዋናው ነገር ቤተሰቦቻችን ቤታችን እንዲረጋጋ ያደርጋል። ቢዝነሳችን ያለበት አካባቢ ላይ እንዲረጋጋ ያደርጋል። ከመቼ መቼ ይሸጣል፣ ከመቼ መቼ ከዚህ ይወጣሉ፣ ከመቼ መቼ እንዲያደርገኛል። ከነዚህ ሁሉና መሰል ነገሮች እንድንረጋጋ ስለሚያደርግ ይህ ደግሞ ለቢዝነሳችንም ለህይወታችንም እጅግ አስፈላጊ በመሆኑ ኢንቨስት እያደረገን ከምንሰራው ቢዝነስ ትርፋችን ቆጥበን እኛን ሰትል ካልም ዳውን ለማድረግ መኖሪያ ቤት ሊኖረን ይገባል የሚል አምስተኛ ወርቃማ ህግ አለው ይህ መጽሐፍ። የራስ መጠለያ መኖር ከብዙ ጭንቀት ያድነናል። የጭንቀት ወጪዎችን ይቀንስልናል። ለሌሎች ትላልቅ ኢንቨስትመንቶች፣ ቢዝነሶች በር ነው የሚከፍተው። ስንረጋጋ ነው የምናስበው። ስንረጋጋ ነው ጤናችንን የምንመልሰው። ስንረጋጋ ነው ብዙ የስራ ፈጠራዎችን አይዲያዎችን ማሰብ የምንችለው። እዚህ ቢዝነሳችን እያሰብን ባለቤት ከመቼ መቼ፣ አከራያችን ከመቼ መቼ ያነሳናል፣ ከመቼ መቼ እንዲህ ይሆናል የሚባል ነገር እያሰብን ከሆነ ለሁለት የተከፈለ ሀሳብ ላይ ነው የምንሆነውና መኖሪያ ቤት በአንድም በሌላ መንገድ ሰርቶ መረጋጋት ለቀጣዩ ህይወታችን ለቀጣዩ ኢንቨስትመንታችን እጅግ ወርቃማ ህግ ነው ይላል ይህ መጽሐፍ። ስለዚህ አምስተኛው ህግ ከምናገኘው ገቢ ከምናገኘው ኢንቨስትመንት ትርፍ እያጠራቀምን ለህይወታችን ለእርጋታችን ይሆን ዘንድ የራሳችን መኖሪያ ቤት መገንባት አለብን፣ ትንሽ ሆነ ትልቅ ይላል ይህ መጽሐፍ። ባቢሎናውያን ባለጸጎች፣ ባለሀብቶች ሀብት የገነቡበት መንገድ ወርቃማ ህጎች መካከል ስድስተኛው ህግ የወደፊት ገብህን ዋስትና ስጥ የሚል ነው። የወደፊት ገብህን ዋስትና ስጥ። አሁን
ጤና እያለ ጉልበት እያለ የሚያስብ አእምሮ እያለ በጉብዝና ወራት በወጣትነት ጊዜ በጎልማሳው ዘመን ወደፊት ያንን አሁን የምትሰራው ነገር ማድረግ የማትችልበት ዘመን እየመጣ ነውና ይመጣልና አሁን ለወደፊት ጡረታ የሚሆን አስተማማኝ ሀብት ገንባ፣ ዋስትና የሚሆን ሀብት ገንባ፣ ኢንቨስት አድርግበት። ቀጣይነት ያለው ቢዝነስ፣ በደንብ መሰረቱን የረገጠ ቢዝነስ ለቀጣይ ለእርጅና ጊዜ ለሽምግልና ጊዜ የሚሆን ገቢ ዋስትና አሁኑን ፍጠር የሚል ህግ አላቸው። ቢዝነሶቻችን እንዴት ግራውንድ ማድረግ ይችላሉ? እንዴት መሰረት መያዝ ይችላሉ? አቅማችን ሲደክም እድሜያችን የጨመረ ሲሄድ መስራት የማንችልበት ዘመን ላይ ዋስትና እንዴት ሊሆኑ ይችላሉ? አሁኑኑ እሱን ቅረጽ ይላል ስድስተኛው ህግ። ስለዚህ የምንሰራው ቢዝነስ የወደፊት ተስፋችን የወደፊት ህይወታችንን ጭምር ዋስትና ሊሰጥ ያስፈልጋል። ዋስትና ሊሆን ይገባል። አሁን እንደዛ አይነት ነገር መግለጽ አለብን። እድሜያችን በጨመረ ጊዜ አቅማችን አሁን እንደምናስበው አሁን ያለን አቅም አይሆንም። እንቅስቃሴያችን ይገታል። ብዙ ነገሮች ይገታል። መንቀሳቀስ የማንችልበት ዘመን ይመጣል። ስለዚህ ለዛም ጭምር ግራውንድድ የሆነ ስር የሰደደ ኢንቨስት ማድረግ የምንችለው ነገር አሁን መግለጽ አለብን ነው ስድስተኛው ወርቃማ ህግ። የጥንት ባቢሎናውያን ይህን ይጠቀሙ ነበር። ቢዝነሶቻቸውን እየሰሩ ሀብትን እየገነቡ አቅም ባላቸው ጊዜ ግን የወደፊት በእድሜ ሲደክሙ ዋስትና እንዲሆናቸው አሁን ጉልበቱ እያላቸው አሁን እውቀቱ እያላቸው ለዚያ ዋስትና የሚሆን ቢዝነስ ክሬት ማድረግ እንደሚችሉ ያምኑ ነበር። ስለዚህ በዚያን ጊዜ ዋስትና እንዲሆንልን አሁኑኑ ሳስቴነብል የሆነ ቀጣይነት ስር የሰደደ መሰረት የረገጠ ቢዝነስ መቅረጽ መቻል አለበት። ኢንቨስት ማድረግ አለበት። እስከዚህ ሰዓት ከቆያችሁ በጣም ጥሟችኋል፣ ደስ ብሏችኋል፣ ወዳችኋል ማለት ነው። ለወዳጅ ለዘመድ ለቤተሰብ ሼር አድርጉላቸው። ለዚህ ቤት ለእይታ ሰባት ዩቱብ ቻናላችን አዲስ ከሆናችሁ ቤተሰብ ሳብስክራይብ አድርጉልን። ይህንን ቪዲዮ ላይክ በማድረግ ጀምሩላችኋለን። ዘ ሪቸስት ማን ኢን ባቢሎን በሚባለው መጽሐፍ ላይ ከሰባቱ ወርቃማ የሀብት ግንባታ ህጎች መካከል ሰባተኛው እጅግ አስፈላጊው እንደ ጸሐፊው መሰረት ከስድስቱም በላይ አስበልጦ የሚያይ የመጨረሻ አንድ ወርቃማ ህግ አለ። በጣም አስፈላጊ ህግ። ይህ ህግ ምንድን ነው? ሰባተኛው ህግ አቅምህን አሳድግ፣ ራስህ ላይ ስራ፣ ራስህን አሳድግ። በእውቀት በጥበብ በክህሎት ራስህን አሳድግ። ገበህ እንዲጨምር ከፈለክ ራስህ ላይ ስራበት። ለራስህ ኢንቨስት አድርግ። እውቀት ጨምር። በማንበብ በስልጠና በትምህርት ልምድ ተሞክሮ በመውሰድ ከተለያዩ ምንጮች ራስህ ላይ ኢንቨስት አድርግ። ለሁሉም ቅድም ላወራናቸው ነገሮች መነሻ ዋና ቁም ነገር ነው። እውቀቱ ከሌለ ጥበቡ ክህሎት ከሌለ ምንም አይነት ነገር መስራት አንችልም። ስለዚህ የመጀመሪያው ታላቁ ጥበብ ታላቁ ህግ ሀብት ለመገንባት ሰባተኛው ወርቃማ ህግ ራሳችን ላይ መስራት፣ በእውቀት በክህሎት በጥበብ በተለያየ ሁኔታዎች ለእኛ እውቀት መጨመር ጥበብ መጨመር እኛን ማሳደግ። ስለዚህ ገቢያችን እንዲጨምር ከፈለገ ኢንቨስትመንታችን ሰፋ እንዲሆን ከፈለገ ቢዝነሳችን በጣም ሰፋ እንዲሆን ከፈለገ በደንብ ገቢ እንዲያስገኝልን ከፈለገን ራሳችን ላይ መጀመሪያ መስራት አለብን። ማወቅ የሚገባን ነገር ማወቅ አለብን። በፎርማል ኤጁኬሽን ሊሆን ይችላል፣ በስልጠናዎች ሊሆን ይችላል፣ በሶሻል ሚዲያዎች በቪዲዮዎች ሊሆን ይችላል፣ በስልጠናዎች ሊሆን ይችላል፣ በማማከር ሊሆን ይችላል፣ መንገዱ ላይ ካሉት ሰዎች ተሞክሮ በመውሰድ ሊሆን ይችላል። በተለያየ አጋጣሚ እውቀትን ክህሎትን ጥበብን ሁል ጊዜ ወደኛ ኤምብሬስ ማድረግ አለብን። መሰብሰብ መቻል አለብን። እሱ ነው ገቢ የሚጨምረው፣ እሱ ነው የሚያሳድግ፣ እሱ ነው ብዙ ነገሮቻችንን የሚጨምርልን። ስለዚህ ሰባተኛው ወርቃማ ህግ አቅምህን አሳድግ፣ ራስህን አሳድግ ማለት ነው። በአጠቃላይ በዚህ ዘ ሪቸስት ማን ኢን ባቢሎን በሚባለው መጽሐፍ ላይ ጭብጦቹ ሰባቱ ጭብጦች እነዚህ ናቸው። ሀብት መሰብሰብ ብቻ በቂ አይደለም። የፈለገ ገንዘብ ገቢ ማግኘት ብቻ በቂ አይደለም። መቆጠብን ብቻ በቂ አይደለም። ያገኘነውን ሀብት ኢንቨስት በማድረግ ማትረፍ ስንችል ነው ዋና ቁም። ኢንቨስት ማድረግ አለብን። ቢዝነስ መሰራት አለበት። ብዙ ፊላንትሮፒክ የሆኑ የበጎ ስራዎችም ጭምር መሰራት አለባቸው። ውስጣችን ደስተኛ እንዲሆን፣ ነፍሳችን እንድትረካ፣ መንፈሳችን እንዲረካ የበጎ ስራዎችን ጭምር መስራት መቻል አለብን። ያ ነው የሚያስደስተን፣ ያ ነው ህይወት የሚሰጠን፣ ያ ነው ነፍሳችን ደስ የሚያሰኘን፣ ያ ነው ቤተሰባችንን ማኔጅ እንድናደርግ፣ ቤታችን በትክክል ራን እንድናደርግ፣ የገንዘብ አያያዛችን፣ የገንዘብ አቆጣጠባችን፣ ገቢያችን እንዴት እንደሚጨመር የሚያደርግልን ያ ነው። ሰባቱ ወርቃማ ህጎች በዚህ መጽሐፍ ላይ ተጻፉት።
እነዚህ ናቸው። ከኔ ጋር ስለነበራችሁ እጅግ አመሰግናለሁ። በሌላ ልዩ ትምህርት እስክንገናኝ ድረስ ደህና ቆዩ። ቸር ሰንብቱ።